አንተ ሳትማር ማስረጃ ለኔ ተው። እኔ ካንተ በላይ አውቃለሁ ስለ መጽሐፌን፣ ግን ክፈትና አሳየኝ። እሺ በቃ ክፈትና አሳየኝ እኮ ተስማማን እኮ ላሳይህ ነው። ግን 80 አዱ መጽሐፍ ቅዱስ አለን። አንዱ ላይ ስለ እስልምና እሺ አዳም ስለ እስልምና የሚባል ሃይማኖትን የተከተለ ያስተማረ ካለ አምጣና አንዳቸውን ግለጥልኝ። ዝም ብለን ወሬ አናውራ፣ ጊዜ አናባክን። አምጣና ለስድብ እኮ ነው የመጣው። ተረጋጋሽ። እሺ ማን ነበር ዘሚካኤል ነው ስምህ? ሚውተር አንሳው። ክፈትና አሳየን ወዳጅ፣ ዝም ብለህ አንብብ መጽሐፉን። ክፈትና አሳየን ከዳዊት ከሙሴ ከአብርሃም ከያዕቆብ ከትንቢተ ኢሳይያስ ከትንቢተ ሚክያስ ዘሚካኤል አይደል? አዎ ክፈትና አሳየን። አዎ አንዴ እነሱም ጋሽ ከነብያቶች መጽሐፍ ነው የሚፈልገው። እነዚህ ነብያቶች የምን ቋንቋ ተናጋሪ ነበሩ? ዕብራይስጥ አይደለም እያወራ ያለው ወዳጄ። አሁን እስልምና ሰብኳሉ እያልከኝ ስለሆነ ስለ እስልምና ከመሐመድ በፊት የሰበከ አንድ ነብይ ስጠኝ ነው እያልኩ ያለው። ቆይ አንዴ እነዚህ ነብያቶችን ጠራህ አይደለ? መጽሐፋቸው በምን ቋንቋ ነበር የተጻፈው እያልኩህ ነው። ማወቅ አለብን እኮ ያንን። በምን ቋንቋ ነበር የተጻፈው? በአማርኛ ቋንቋቸው አይደለም። አሁን እያወራ ያለው ስለ ቋንቋቸው አይደለም፣ ስለ እስልምና ሃይማኖት። በምን ቋንቋ ነው የምንግባባው? ታዲያ ከእንዲህ አይነት ደናቁርት ጋር ከይቅርታ ጋር ኢየሱስን ተከትዬ ነው ደንቆሮ እያልኩ የምሰድባቸው። መጽሐፍ ቅዱስ ላይ ኢየሱስ ሲያስተምር እናንተ ደንቆሮ ይችላቸው ነበር። እሺ አንዴ አዳም አንዴ እነዚህ ነብያቶች የጠቀስካቸው አሁን የምን ቋንቋ ተናጋሪ ነበሩ? መጽሐፋቸው በምን ቋንቋ ነው የተጻፈው? ወደ መጽሐፋቸው እንደሄደልህ ዘንድ ማለት ነው። በአማርኛ ነበር ሲያስተምሩ የነበረው ወይንስ በዕብራይስጥ ነበር? ንገረኝ። ላስመርጠ ወዳጅ ሰማኛ። እኛ እንደ ቁርአን በአረበኛ ቁርአን ከአረበኛ ውጭ ያለው ቁርአን ኮፒ ቁርአን ላይ ምን አስኬደህ? የምን ቋንቋ ተናጋሪ ነበሩ እነዚህ ነብያቶች? ለእውቀት ነው አይደለ? ለመማማር ነው አይደለ? ኦዲየንስ እያልክ ቅድም ስትናገር ነበር። ቢያንስ ለነሱ ክብር አዳምጠኛ። ጠየቀኝ አይደለ? ልመልስልህ። ጠየቀኝ ልመልስልህ። አዳምጠኝ። ጠየቀኝ ልመልስልህ። እኛ እንደ ኢትዮጵያውያን የምንማረው የምንናገረው ቋንቋ ግዕዝና አማርኛ መጽሐፍ ቅዱስ አለን። ሌሎች ሀገራት በየቋንቋቸው ይማሩበታል። እኛ ደግሞ እንደ ኢትዮጵያውያን የምንማርበት ግዕዝና አማርኛ መጽሐፍ ቅዱስ አለ። ደግሞ እየጠየኩ ያለሁት ስለ ነብያቶቹ ነው። ገብቶሃል አይደለ? ሌላው ስለ ሌላው ሀገርና ኢትዮጵያ አይደለም። ረጋበል ስለምጨርስ አሁን የጠቀስካቸው ነብያቶች ያስተምሩ ጊዜ በምን ቋንቋ ነበር ያስተማሩት እና መጽሐፋቸው የተጻፈው? ግልጽ ጥያቄ ነው። ወደዛ በኋላ አብዛኞች ነቢያት ከነ ሙሴ ጀምሮ ብትል በብዛት አይሁዳውያን ሮማውያን ስለሆኑ እኔ እየነገርኩ ያለው አንተ በግሪክ ልትሄድ ነው፣ በዕብራይስጥም ልትሄድ ነው። እኛ ግን የተቀበልኛ የኢትዮጵያውያን የምንማርበት የእኛ መጽሐፍ ቅዱሳችን ሌሎቹም የእኛ መጽሐፍ ቅዱሳችን ነው። ግን እንደኛ ሀገር ቋንቋችን እኛ የምንማረው በአማርኛና በግዕዝ አማርኛና እነሱ በምንም ቋንቋ አሉ። ግን በምንም ቋንቋ ቢሆን ለእኛ የተተረጎመልን ቋንቋችን ኢትዮጵያዊ ቋንቋችን ስላለ ከዛ ውስጥ እስልምና ሃይማኖትን የሰበኩ ነብይ ይሄው እስልምና እንዲህ ብሎ ሰበከ፣ ይሄው ማስረጃ እስላም የሚባል ሃይማኖት ነበረ ብለህ አንተ እስላም የሚባል ሃይማኖት ነበር ስላልኩ ነው። ይሄንን ማስረጃ ከቁርአን ሳይሆን ከመጽሐፍ ቅዱሳችንን አሳየን። ከነቢያት አንድ ነቢይ ይለውን አይደለም። ተመልከት፣ ነቢይ ብሎ ከጠቀሰ በኋላ ግን የነቢያቶችን አስተምህሮ አይፈልግም። ታዲያ ምንድን ነው የኢትዮጵያ ላይ የተተረጎመልኝ? ወዳጄ እየጠየኩ ያለው ገባህ አልገባክም? ግልጽ አልሆነልህም? እኔ እያልኩ ያለው ነቢያት ሃይማኖት ነው እስልምና እያልክ ነው። ስለዚህ የተኛው ነቢይ ነው ከመሐመድ ውጪ ያለው የነበሩ ነቢያት የተኞች ነቢያት ናቸው እስልምና ነው የሰበኩ? ከመሐመድ በፊትም ነው ከተከታዮች ሐዋርያት ነበሩ። መሐመድ ከ610 ዓመት በኋላ ነው የመጣው። ኢየሱስ ክርስቶስ ኢብን ካረገ በኋላ እነዚህ ነብያቶች ያስተማሩበትን መጽሐፍ ማግኘት አለብን ወይንስ የለብን? ምስኪን ነው። አይ አንተ እንደ ንጹህ አይብሮ ረጋ ብለህ ማለት ነው። ገብቶሃል አይደል? እየነገርኩህ እኮ ነው። አንተ ሚውት አታርጋ። እየነገርኩህ እኮ ነው። አንተ ነቢያት አስተማሩ ካልከኝ ከነቢያት በኋላ ግን ኢየሱስ ክርስቶስ በአካል ምንም ማድረግ አይቻልም። አንዴ ታግሰን ምናምን ለማሳወቅ ቢያንስ ነብያቶች ብሎ ጠራቸው አይደለ? በጣም ጥሩ። እነዚያ ነብያቶች ያስተማሩበት አስተምህሮ መጽሐፉ ምንድን ነበር?
ገብታችኋል አይደለ? ቀጥታ ቋንቋቸው ዕብራይስጥ እንደሆነ ያውቃል። ገብታችኋል አይደል? ምን አለ? ዕብራይስጥ አልፈልግም ግን አለ። አልፈልግም ዕብራይስጥ የተጻፈበትን። ታዲያ ምንድን ነው የሚፈልገው? የኢትዮጵያ ቄሶች የተረጎሙለትን እና ያጭበረበሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወራቸውን እኔ ማስረጃ ነው የምናገረው። ወደ ዕብራይስጡ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለው ታቸዋል። እንግዲህ ይህን ለመረዳትና ለማወቅ ብላችሁ ጠይቁ። ሰላም ሰላም ሰላም፣ እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ እያለ ምን ሰላም እሱ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነህ? አለን አለን። ስላገኘው ደስ ብሎኛል። መርሐባ። የሙስሊሞች ኮከብ ነህ። ብዙ ጊዜ ሙስሊሞች ያነሱሃል በክርክር ሰዓት። እሺ ጥያቄ አለ ወገናችን? አዎ ያው ርዕሳችሁ ላይ አይደለም ግን እኔ ያው ሁለቱንም እያነጻጸርኩኝ እየሰማሁ እዛም እሰማለሁ እና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፍቃድ ከሆነ ብትቀበልኝ። እሺ ጥያቄ የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም ክርስቲያኑም። ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረንን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ሁለት ጥያቄዎች አሉኝ። ከዚያ ደግሞ ቀጥታ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ ስብሐነሁ ወተዓላ ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاك الله سبحانه وتعالى سل جنة سناكر لملكام بارعوشي በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ብሎ ተናገረ። ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዛ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ እርሱም መንፈሳዊ ህይወት ይቀጥላል። በዚያ አላህ ስብሐነ ወተዓላን ማየት፣ ከእርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድን ነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይታቸዋል። የትኛው ይበልጣል ታዲያ ከተባለ እንደ የሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ወመሳኪነ ጠይበተን ፊ ጀናቲ ዐድን ካለ በኋላ ወሪድዋኑ ሚነላሂ አክበር ይላል። እነዚያን ያመኑትንና መልካም የሚሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ፣ ትልቁ ጸጋ በዚያኛው ዓለም የሚገኘው ጸጋ ምንድን ነው? ከአላህ ጋር የምናገኘው ውዴታውን መጎናጸፍ፣ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው። ደዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ደዕዋሁም አን አልሐምዱሊላሂ ረቢል ዓለሚን። ያው ምስጋና አለ በገነት ውስጥ አላህን ማመስገን፣ የመጨረሻም ቃላቸው ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያሉ ይኖራሉ እያለ ይናገራል። ሱብሓነከ አላሁመ እያሉ አምላካችን አላህ ሆይ ጥራት ይገባህ አንተ እያሉ እርሱን እየቀደሱት እያመሰገኑት ለዘላለም ይኖራሉ። ያ ነው። ሌላኛው አፈጣጠራችንን በተመለከተ የምድራዊ ሰውና የቀጣዩ ዓለም ሰው ማንነታችን በዚህ ሁኔታ የሚቀጥል ነው ወይ? አይደለም፣ በፍጹም። አንደኛ
የምድራዊ ሰው ደካማ አፈጣጠር ነች ያለችው። የቀጣዩ ዓለም ግን በጣም ጠንካራ አፈጣጠር እና ዘላለማዊ ለዘላለም የሚጸና ያለው አፈጣጠር ነው። የሚገርማቸው ከቁመት ይጀምራል። የጀነት ሰዎች ሲገቡ ጊዜ ወደ ጀነት በአንድ አይነት ቁመት ይገባሉ። ቁመታቸው ምን ያክል ነው ከተባለ እቱነ ዲራዕን 60 ክንድ ሆነው 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ከሱን ጀምረን እያንዳንዱ እናወራው። እድሜያቸው በዒሳ ዓለይሂ ሰላም እድሜ 33 ዓመት ይሆናል። የጀነት ሰዎች የድኹሉ አህሉል ጀነቲ ልጀነ ወሁም አብናእ 33 አሉ ነቢ ሰለላሁ ዐለይሂ ወሰለም። የጀነት ሰዎች ወደ ጀነት ሲገቡ የ33 ዓመት እድሜ ሆነው ይገባሉ። አይጨምርም፣ እድሜያቸው አይቀንስም። ታዲያ ከምድራዊ ሰው ጋር በምን ተገናኛ ጀማ? አስቡት። ማርጀት የለም አሉ ነቢ ሰለላሁ ዐለይሂ ወሰለም። ማርጀት የለም። ወጣትነት ለዘላለም የሚኖርበት የሆነ ዓለም ነው። ይህ ሰውነታችሁ እንደሚጨማደድ ምናምን አይነት ነገር የሚሆንበት ዓለም አይደለም። ሌላው በጀነት ውስጥ የጀነት ሰዎች ይሄ ሽንት፣ ካካ ምናምን ቆሻሻ ነገራቶች የለም ከሰውነታቸው። ታዲያ ከምድራዊ ሰው ጋር በምን አገናኛ ጀማ? ይህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አህሉል ጀና የእኩሉን ወየሽረቡን ወላ የቡሉን ወላ የተኸወጡን ወላ የብስቁን ወላ የተኸመጡን። የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። አለመብላት ይችላል የጀነት ሰው ታውቃላችሁ፣ አለመጠጣት ይችላል። ለዘላለም አልበላም አልጠጣም ብሎ መኖር የሚችል አቅም ነው ያለው። አላህ ቃል በቃል በቁርአን ላይ አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ፣ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት አልጠጣም ብሎ ሰውየው ለዘላለም ቢቀመጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውሰር እየተናገሩ ወይም ስለ ሐውድ እየተናገሩ ሐውድ መሲረት ሸህር አሕላ ሚን አልዓሰል ወአንቃ ሚን አልሰልጅ አንየቱሁ ከዐደድ ንጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ አንድ ጉጭ የተጎነጨ ለዘላለም አይጠማም አሉ። ሐታ በጀነት ውስጥ ገብተህ መጠማት የሚባል የለም። ግን ሰው በፍላጎቱ ከበላና ከጠጣ ያ ነገር ወዴት ይሄዳል ከተባለ መጸዳጃ ምናምን የሚባል ነገር የለም ጀነት ውስጥ። ይሄ ካካ የሚባል ነገር አይወጣቸውም። የጀነት ሰዎች እንደ ምድራዊ ሰው አይደሉም። ነገር ግን ያ የበሉትና የጠጡት እጅግ በጣም በሚጣፍጥ ከሚስክ ጠረን በበለጠ ደስ የሚል ጠረን በአንድ በላብ ያለባቸዋል፣ በዚያ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በማክሳት በዚህ በሁለቱ ብቻ ሀይድ ምናምን የወር አበባ የሚባል ሴት ልጅ አታይም በዚያ ውስጥ። ልጅ መውለድን በተመለከተ እስከተባለ እንደ አስሉ እንደ መሰረቱ ልጅ መውለድ የሚባል የለም በጀነት ውስጥ። ግን አንድ ሰሃባ መጥቶ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ አትወላለዱም ብለው ቃል በቃል ተናግረዋል። ትርሚዚ ላይ በተዘገበ ሐዲስ መወላለድ የሚባል የለም። ግን ከፈለግኩኝስ ብሎ አንድ ሰሃባ መጥቶ ጠየቃቸው። አንቱ የአላህ መልእክተኛ በጀነት ውስጥ ልጅ መውለድ ብንፈልግስ አለ። እንግዲህ በጀነት ውስጥ አንድ ልታውቅ የሚገባው ነገር ክፉ ነገር እንዳትጠይቅ እንጂ መልካምን ነገር ሁሉ ብትጠይቅ ትሰጣለህ። ለምሳሌ ሰው መግደል እፈልጋለሁ ብትል አትሰጥም፣ ክፉ ነገር ነውና። ነገር ግን ልጅ መውለድስ መልካም ነገር ነው፣ ክፉ ነገር መልካም ነገር ነው። ስለዚህ ሰውየው መጥቶ ልጅ መውለድ ብፈልግስ ሲላቸው ብትፈልግ ይሰጥሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን አሉት እንደ ምድራዊ እንዳልሆነ ቀጥሎ ገለጹለት። መረገዙ መወለዱ ልጁ መቆሙ ግን በሰዓት ውስጥ ነው የምትሆነው አሉት። እንደ ምድር 9 ወር የሚባል ሂሳብ የለም በዛኛው ዓለም ብሎ ነገሩት። አያችሁ አይደለ? ይህ ማለት ግን አሃ መወላለድ አለ ማለት ነው የሚለውን ያስይዛል ወይ? አያስይዝም። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም መወላለድ የለም ብለው ተናግረዋል። ሰውየው እንደ ጥያቄ ነው እየጠየቀ የነበረው ሰሃባው። እንዳው ብፈልግስ ነው ያላቸው። ብትፈልግ ግን ይሰጣል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ያ ነው። ሌላኛው ነገር የጀነት ሰዎች ገጽታቸው 72 ሚስት ስለሚለው መመጣ 72 ሚስት የሚሏቸው ውሸት ነው። ሐዲሱን አሳያችኋለሁ ከፈለጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ አልተናገሩትም፣ በእርሳቸው ላይ የተቀጠፈና የተዋሸ ነው። ያም የጀነት ሰዎች በጀነት ውስጥ 72 ሚስት ያገባሉ እያለ የሚነግሯቸው ማለት ነው። እሱ ውሸት ነው። ሐዲሱን አሳያችኋለሁ። እሺ፣ ሌላኛው ምንድን ነው? የፊታቸው ገጽታ የጀነት ሰዎች የፊታቸው ገጽታ ከምድር ሰው በጣም ተቃራኒ ነው። ምን አይነት ነው ከተባለ ቃል በቃል አላህ በቁርአን ላይ ተናግረዋል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብርሃናማ ማንነት ነው የያዙት። ፊታቸው መጠኑ ምን ያክል ነው እንዳው ተገልጿል ወይ ከተባለ የፊታቸው ብርሃን ከሰማይ ብቅ ቢል አንድ የጀነት ሰው ዓለምን የሚያበራ ብርሃን አለው ፊቱ ተብሎ ተገልጿል። ይሄን ያክል ነው ማስረጃ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሑረል ዐይን ኢጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጀነት ሰው ከሰማይ ብቅ ቢል ወደ ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀውና ባበራው ነበር አሉ። ታዲያ ምን አይነት ሰው ነው? ከምድር ሰው ጋር በምን አገናኘው? ሌላ አፈጣጠር ነው እዛ ይዛችሁ ብትሄዱት ታቻላ አይደል? የምድር ሰው እስከተባለ ያቺ የምድር ሰውነታችን አይደለም ልታበራ መብራት ያስፈልጋታል። ጨለማ ውስጥ ብትሆን
እና ይህ ነው ይህ ከጠቀስከው ከገለጽኩልህ እንደው ጥቂቱ ነው ስለ ጀነት ሰዎች ማንነት በፍጹም ከምድር አይደለም።